ኪሱን ገልብጦ ሰውን የሚጋብዝ ሰው ቤቱን የሚበድል ሰው እቺ ሴት ግን ጠንካራ ሴት ናት በእኛ አእምሮ እስካሁን ድረስ ተስፋ አላቸው ብለን አላሰብንም ነበር ደስ የሚል ሞመንት እግዚአብሔር እንዳለ ነው የሚያሳየው ዳግም ጋብቻ ልበለው እንደገና አዲስ ልበለው ዳራችሁ ያማረ የደመቀ ይሆንላችሁ 6 ኪሎ ሜትር ነው ናለኝ እድቁ በልቶ ሰው የሚጠግብ የማይመስለው ቤቱን የሚጨቁን ሰው ገነትና ያዋት ፍርድ ቤት ውስጥ ከዛ ግሬ ተንቀጠቀጠ በጣም አንድ ላይ ቢሆኑ ዓለምን መቀየር የሚችሉ ሰዎች ናቸው ሁለቱንም ስለምናውቃቸው የሁለት የሶስት የአራት ወር ኢኮኖሚያችን ይዛብልፍ ነበር ገኒ ክፉ ሳንናገር ወንድማችንን ሳናበሳጭ ሰዎች ገነትን ጥፋተኛ ሲያደርጉ በመለያየታቸው ምክንያት እኔ የምቆመው ለወንድሜ ያልነበረም ባሰናችንን በደስታችንም ከኛ ጋር ነበረች አልተለከሱ ይልቅሷ ነበረች እወድሻለሁ እኔ እዚህ ለመድረሴ ከእግዚአብሔር ሙልቄት የባለቤት ወገኖች በዛሬው ቀን ማለት ነው ማለት ለማ እንደምመሰክርም ምናምን ግራ ገባኝና እግዚአብሔር ይኑርልህ መልካም ጋብቻ ለሁለቱ ሙሽሮች መልካም ጋብቻ
በሙሽሮች ቤት መልካም ጋብቻ ለሁለቱ ሙሽሮች መልካም ጋብቻ የሰማይ ከምድር ከፍ ያልከው እግዚአብሔር እንደ አብርሃም ባርከው የሙሽራውን ዘር የሰማይ ከምድር ከፍ ያልከው እግዚአብሔር ሌሎች ተጨማሪ መረጃዎች እንዲደርሶት የቻናላችን ቤተሰብ ይሁኑ። ሰብስክራይብ በማድረግ ያበረታቱን። እናመሰግናለን።